አንቺ ልጅ ማታቂ ማን መጣ ብዬ እኮ ነው። ግን ደህና ነሽ? ምንጮን ሳታቆሎላልሽኝ እንዴ? ወይስ ይቅልልሽብኝ ነው? ተረጋጊ። አይዞሽ ተረጋጊ። አይዞሽ ተረጋጊ። አይዞሽ በቃ አይዞሽ። እንደዚህ መሆኑ እኮ ለእሷም አይጠቅም። ሰነዱ ምንድነው? ማያ የሆነችው ነገር አለ እንዴ? አረ የለም፣ ምንም አልሆነችም። ምንም አልሆነችም። እንትን እኮ ነው በዚህ ሰዓት መታሽ ስለማታውቂ ማን መጣ ብዬ እኮ ነው። ግን ደህና ነሽ? የደበቅሽ ነገር አለ እንዴ? አረ እኔ አልደበቅኩሽም። በሆነ ምንም አልደበቅኩሽም። ከፈለግሽ ሳሎኑን፣ ኪችኑን፣ መኝታ ቤት ማለት ባኞ ቤቱንም ማየት ትችያለሽ። አንቺ ልጅ ምንድነው መቀባጠል? ስለ ማያ የደበቅሽው ነገር አለ ወይ ነው ያልኩሽ። አረ የለም። እሺ ምግቧን በልታለች? መድኃኒቷንስ? አዎ ምግቧን በልታለች፣ መድኃኒቷን ወስዳለች። ወይዬ እኔ ልጅ ተነሳሽልኝ? አሁን ደህና ነሽ? እማዬ አዎ ደህና ነኝ። በህልሜ አጎቴ ደምሴ መጥቶ ሲያወራ ሰምቼ ነበረ። አጎቴ ደምሴ አሁንም ይመታሻል እንዴ? ደምሴ? አዎ ስነዱ፣ እንደውም ከአንቺ ጋር ነው ሲያወራ የሰማሁት። አይ ማያ፣ በህልምሽ ያየሽው ሁሉ እውነት ነው የሚመስልሽ? ይኸውልሽ አጎቴ ደምሴ አሁን እኛ ጋር የለም። እሺ፣ ስለዚህ በፍጹም ሊመታኝ አይችልም እኮ። ከኔም ጋር ሊያወራ አይችልማ። እሺ ማያዬ። ግን እኮ በይ ማያ፣ ለእናትሽ የቅድሙን ስዕል አሳያት። እኔ ደግሞ ትጁን ወጥታ አፍልቼልሽ እመጣለሁ። ስንዱ ቆይ ችግር አለ ማለቴ በዚህ ቤት ጉዳይ ብቻ ሳይሆን በአንቺ በኩል ደህና ነሽ? አዎ። አረ ምንም ነገር የለም። በቃ ለማያ ወተቱን ላፍላላት። ምንጮን ሳታቆሎላልሽኝ እንዴ? ወይስ ይቅልልሽብኝ ነው? እውነት እንደዛ አይደለም። አምሽታ እኮ ነው የምትመጣው። በጊዜ የምትመጣ ራሱ በዚህ ሰዓት መጣ አታውቅም። የማን ግርድ መጮች አሉ? ትሰሚኛለሽ? አንድ ሁለት ብዬሽ እኮ ቆጥሬ የምከፍልሽ ሁሉም ነገር በሰዓቱ እንድታሳውቂኝ ነው። አውቃለሁ። በእውነት ሁሉም ነገር እየነገርኩ ነው። ሌላ ምንም አውቀው ነገር የለም። ትሰሚኛለሽ? አሁን ከዚህ ቤት ቀስ ብለሽ አስወጪኝ። ሌላውን ነገር እኔና አንቺ በደንብ እናወራበታለን። እሺ? ገባሽ ወይ? ሰነዱ ምን ሆነሽ ነው? ምንድን ነው የተሰበረው? አይ ውስጥ ብርጭቆ እኮ ነው። በቃ ከደሞዝ ይቆረጣል። ትቱይ ምንድን ነው የምታወሪው? ከብርጭቆ በላይ እኮ የአንቺ ደህንነት ነው አይደል እንደሚያሳስበው። ደግሞ የሚሰራ ሰው ያጋጥመዋል። ሁለተኛ እንደዚህ እንድታስብ አልፈልግም። እሺ አንቺ እኮ ማለት እቴ ማለት ነሽ። ይቅርታ ትቱ፣ ያው በእኔ ምክንያት የተፈጠረ ነው ብዬ ስላሰብኩ እኮ ነው። እሱን ተይውና ብርጭቆን ስሰበስብ እጅሽ እንዳይቆርጥሽ ተጠንቀቂ። ግን ደግሞ ዛሬ ሳይሽ ምንም አላማርሽኝም። ባይሆን እኔ ወተቱን አፈለላታለሁ። አንቺ ሂጂና አረፍት አድርጊ። እኔ እያለሁ ነው አንቺ የምታፈይው? አረ አይሆንም ትትና፣ ዛሬ እኮ ከባድ ቀን ያሳለፍሽው። እረፍት አድርጊ። ግድ የለሽም ሂጂና ትንሽ ጋደም በይ። በፍጹም አላደርገውም። እኔ ነኝ አልኩሽ እንዴ። ምንም አልደከመኝም ደግሞ እኮ። እርግጠኛ ነኝ ሰነድ? ባይሆን ማያ ጋር ሂጂ፣ ናፍቃሽ ነው ያለችው። እሺ በቃ ማያም እንቅልፏን አልጨረሰችም። ወተቱ እስከሚፈላ ድረስ ላስተኛት። መኝታ ቤት አስተኛታ። ያው ማያ እኮ ሶፋ አትወድም ብዬ ነው። እውነትሽን ነው። በቃ እኔም ገብቼ ትንሽ ልረፍሽ። እሺ ከዚህ ቤት አስወጪኝ። የሁሉ ነገር የመጣው ባንቺ ድድምና እንደሆነ ነገር እንዳትረሺ። ማያዬ ልጅ በጣም ነው እሺ የምወድሽ። ደግሞ የልጅነት ልጅ ነሽ ታውቂያለሽ። እኔም እወድሻለሁ፣ ግን ደግሞ ሲያመኝ ስለምታለቅሺ እንዳታለቅሺ እግዚአብሔርን ጠይቄው ነበር።
በቃ እግዚአብሔርን ከጠየቅሽማ እኔ ድጋሚ አላለቅስም ማለት ነው። ደስ ይላል። ሄሎ ዶክተር። ትሰሚኛለሽ? ከዚህ በኋላ ምንም አይነት የድድብ ስራ እንድትሰሪ አልፈልግም። በደንብ አስተውይ። አሁን ይዤልሽ የመጣሁት መድኃኒት መጀመሪያ ካመጣሁልሽ መድኃኒት የበለጠ መጠኑን እያደረግሽ ትስጫታለሽ። ያው ግን እኮ በጣም እየታመመች ነው። ከዚህ በላይ ሲገርዛ ትሰሚኛለሽ? ከዚህ በኋላ ያንቺን አስተያየትም ሆነ ሀሳብ መስማት አልፈልግም። አይ የምትይ ከሆነ ማለት ነው እንዳለ መድኃኒቱን በጥብጭ ግጭሽ የማይመጣውን ውጤት አሳይሻለሁ። አረ ይቅርታ፣ ይቅርታ። ይኸውልሽ ከዚህ በኋላ የትህትናን ደስታ ነጥቄ የወንድሜን ንብረት ወርሽ በደስታ በሐሴት የምኖርበትን ቀን የምጓጓው። እሱን ለማድረግ ደግሞ አጭር ጊዜ ነው የሚያስፈልገኝ። ይኸውልሽ ያለ ምንም ስህተት መድኃኒቱን በአግባቡ ሰዓቱን እየጠበቅሽ ትሰጫታለሽ። ከዛም በየሁለት ቀኑ እየመጣሽ መድኃኒቱን ትወስጃለሽ ማለት ነው። ስጨርሽ ተግባባን? እሺ። ያው ከፊቴ ጥፊ ዞር በይልኝ ደዳ። ለምን ማያን? ለምን ልጄ ነህ? ለምን ማያን? ለምን ማለት ምንድነው? ቆይ ምን አደረኩኝ? ማያን ልጄ ለምን እኔ ምን በደልኩኝ? ኧረ ምንም አላደረግሽኝም። ምንድነው? ዶክተሩ ደውሎ ነበር። የልጄ ውጤት ደርሷል አለኝ። ወይኔ ማያ ማለት አልገባኝም። ወይኔ ሰነዱ በቃ ሁሉም ነገር ከአቅሜ በላይ ሆነብኝ ነው። ትሰሚኛለሽ? ሁሉም ነገር ከአቅሜ በላይ ሆነብኝ ነው። ልጄ ላጣት እኮ ነው። ልጅ ለሷ ስል ብዙ መከራ ከፍያለሁ፣ ግን ልጄ ላጣት ነው። ሰነዱ ልጄ ላጣት ነው። እስቲ ተረጋጊ ቱቱዬ፣ እስቲ ቁጭ በይ እስቲ እባክሽ ተረጋጊ። ቆይ እንደዚህ እኮ አይኮንም። በቃኝ አምላክ፣ የተሰማኛል ይበቃኛል። ይሄ የትካዜ ኑሮ ይበቃኛል። ይኸውልህ ከዚህ በኋላ የማትሰማኝ ከሆነ ግን ይሄንን ኑሮ ትቼ ልጄን ተከትዬ ነው የምሄደው። መኖርህንም እንዳልነበረ ነው የምክደው። በቃኝ፣ ልቀቂኝ፣ በቃ ልቀቂኝ፣ በቃ ጉዴ። ተረጋጊ እባክሽ፣ እባክሽ ተረጋጊ፣ እንደዚህ ብትሆኚ እሷ አትጠቅሚያትም። ወይኔ እስቲ ቆይ ተረጋጊ። አይዞሽ፣ ተረጋጊ። አይዞሽ፣ ተረጋጊ። አይዞሽ፣ በቃ አይዞሽ። እንደዚህ መሆን እኮ ለእሷም አይጠቅማትም። በቃ አይዞሽ። ጤና ይስጥልኝ ትህትና። የባለፈው የምርመራ ውጤት ደርሷል። እናም አዲስ ዜና አለኝ። የምን ዜና? በአካል መጥተሽ ብናወራ ደስ ይለኛል። ችግር የለውም ዶክተር፣ ማለቴ በስልክ ልናወራ እንችላለን። አስፈላጊ ከሆነ ደግሞ ነገ በጠዋት እመጣለሁ። ይኸውልሽ ትህትና፣ የልጅሽ ያለችበት ሁኔታ እንደምናስበው ቀላል አይደለም። የልብ ድካም በመድኃኒት ከመቆጣጠር ደረጃ በላይ ሆኗል። ምን ማለት ነው? ባለፈው የመጣው ሰዓት እኮ በጣም ደህና ነሽ ብለኸኝ ነበር አይደል እንዴ? አውቃለሁ፣ ግን ደግሞ ትህትና ለኛም ለማመን በሚቸግር ሁኔታ በፍጥነት ከቁጥጥራችን ወጥቷል። ስለዚህ በፍጥነት ንቅለ ተከላ ማድረግ ይኖርበታል። ቆይ ምን እያልከኝ ነው ዶክተር? ልጅሽ በህይወት አትቆይም እያልከኝ እኮ ነው። አዝናለሁ ትህትና፣ ምናልባት 3 ወራት ወይም ከዚያ ያነሰ ጊዜ
እባክሽን ትቱ እያትዘኝ። እንደዚህ ሰነፍና ተስፋ ቢስ ሆነሽ ማየት አልፈልግም። እሱ እኮ ሳይገባኝ ቀርቶ አይደለም። ፈጣሪ በብዙ እየፈተነኝ ነው። ይኸውልህ የፈለገ ነገር ልችል እችላለሁኝ፣ ግን ደግሞ በልጅ አልችልም። በቃ እሱንስ ቢሆን የሰጠሽ እኮ ፈጣሪ ነው። አሁንም ፈጣሪ መለመን ነው የሚያወጣው። በቃ አንቺ ተረጋጊ። ፈጣሪ መለመን የጀመርኩት ገና በሆዴ ስትገላበጥ ነበር። ደምሴና ዛቸው ሲበረቱብኝ ያኔ እየለመንኩት ነበር። 8 ዓመት ሙሉ እየለመንኩት ነበር። ግን ይኸው በቃ ምን አሁን ተረጋጊነት። ነገ በጠዋት ሐኪም ቤት ሄደን ወረፋ እናስይዛለን። ሺዎች ወረፋ በሚጠብቁባት ሀገር 3 ወር የቀራት ልጄ ትድናለች ብሎ ማሰብ እኮ ከበደኝ። እሺ እንዴት ልመን? እሺ እንዴት? አንቺ ተረጋጊና እረፍት አድርጊ። እኔ በጠዋት መጥቼ የሆነ ቦታ ወስድሻለሁ። ደህና ደሪ። ሰነዱ አብረሻት ሁኚ። ሰላም እደሩ። ምንም ነገር ካስፈለገው ወዲያውኑ ደውይልኝ። እኔም ልሸኝ። ትላንትና የሆነ ቦታ እንሄዳለን ስለኝ ቤተክርስቲያን እንደሆነ ባቅ ኖሮ ይሻለኝ ነበር። አይ ትትዬ፣ አለማወቅሽ እንጂ ከዚህ አጥርና መቅደስ በላይ መሸሸጊያ እኮ የለም። እኔም በፊት እንደዛ እያልኩ ከራከር ነበር። አሁን ግን ምን? ገና ለገና አንድ ሰው ልጅሽ ትሞታለች አለና የፈጣሪ መኖር አጠራጠረሽ? ይኸውልሽ ትትዬ፣ የኔን ታሪክ ከዚህ በፊት ነግሬሻለሁ። በልጅነት የእብድ ልጅ ሲባል ስገፋ በብቸኝነት ያደግኩና የቤተሰብ ፍቅር ማላውቅ ተራ ሰው ተራ ልጅ ነበርኩ። ግን ደግሞ እምነት ነበረኝ። እናቴ ብቸኛ ያወረሰችኝ ነገር ቢኖር ለአምላኳ ያላትን ፍቅርና መታመን ነበር። ይገርምሻል፣ ለብዙ ዓመታት በአቅሜ ያገኘሁትን እየሰራው በአቅሜ ያሳክሚያታለሁ። ግን ለሷ መድኃኒት አምላኳ ነበርና ከ3 ወር በፊት ወደዚህ ቤተክርስቲያን መታ ጸበልተኛ ሆነች። እዚህ ሳመጣት በአምላኬ አንድም ጥርጣሬ አልነበረኝም። ገባሽ? የኔ እምነት እናቴን አዳናት። አሁን ደግሞ ያንቺ እምነት ማየን ያድናታል። ሰዎች ሲያንቋሽሿትና እብድ እያሉ ሲሰዷት የነበረችው ውድ እናቴ ያቺ ናት። ገባሽ ትትዬ? በሰዎች ተስፋ ልንቆርጥ እንችላለን፣ በእግዚአብሔር ግን ተስፋ አንቆርጥም። ውድ እናቴ ሳመት እነማ ያላችሁ? እሺ ቡናው እየፈላ ስለሆነ እሳቸውንም ጥሪያቸው። ሎሚ ከሰባቱ አንዱን ያነሳ ባለሀብቱ ሀብቱ ብዬ ቢቆጥራቸው ያለችው ምድር ኮሻ ትናገሳለች እንደ ውሻ። ተበለው በለው ወንድም ጋሼ። ቡና ደርሰዋል። አሁን ተራው ያንቺ ነው። መጣው። እሺ በልጅ መፈተን ምን እንደሆነ እኔም አውቀዋለሁ። ግን አንቺ መበርታት አለብሽ። ጠንከር በይ እሺ። ነገ አጠገቤ እንደማትኖር ሳስብ ሁሉም ነገር ከንቱ እንደሆነ ነው ማስበው። አይዞሽ ልጅ። አላዛርን ከመቃብር የቀሰቀሰ ጌታ እሷን አይምራትም ማለት ዘበት ነው። ይኸውልሽ
ለዛ ማስረጃ ደግሞ እኔ ራሴ ተንጅልቼ ሳናስበው ሰዓቱ ሄዳ። በሉ በቃ ደህና ደሩ። እንዴ በሰዓቱ ወዴት ልትሄዱ ነው? ደግሞ ሰፈሩ ሌባ እንደሚበዛው ታውቃለህ አይደል? አረ ልጅ ችግር የለም ሁለት ነን። ማን ደፍሮ ይተናኮለናል ብለሽ ነው? አረ በፍጹም አይሆንም። ለዛሬማ እንግዶቼ ናችሁ። ባይሆን ዛሬ እንድረሩና ነገ ትሄዳላችሁ። ከፈለጋችሁ ደግሞ እዚህ መቆየት ትችላላችሁ። እኔ በጣም ነው ደስ የሚለኝ። አይ ትቱ ያትጨነቂ፣ ችግር የለውም። ሰፈራችን ቅርብ ነው። በዛ ላይ ደግሞ እናቴ ከቤት ከወጣች ረጅም ጊዜ ሆነ ታውቂያለሽ። እና ቤቱን በጣም ናፍቃዋለች። ኧረ በእናታችሁ ሲደሩ ደግሞ በዚህ ሰዓት በጣም ነው የምታስፈልጉኝ። በቃ ዛሬ እንድረሩና ነገ ተጫውታችሁ ትሄዳላችሁ። እናቴ አክስቴ አትይዢ ወይ ልጄ? እሺ በቃ እንሂድ። እዚህ ነው የምናድረው እንጂ አሳመንሻታ። እዚህ ስንጫወት እናድራለን። እንደምትወጪው ተረት ንገሪኝ። ነው የሚታመብልሽ? እኔ አልሻልሽ? እሺ የእናቴን ደስታ ሳይ በጣም ነው ደስ የሚለኝ። እንዲህ ከሳቀች እኮ ረጅም ጊዜ ነው። ሙቴ ገና ለገና ስንዱ እብድና ትክብላኛለች ብሎ እዚህ ድረስ ጎቷት ይመጣል እንዴ? የኔ ትዳር መያዝ መች ታወቀኝ እኮ የኔ ትዳር መያዝ መች ታወቀኝ እኮ እኔ እዚህ ስፍራራ ገብታለች ምትኩ ቡና አይ ቡና አይ ቡና አሬት አለ አይ ወደ አይደለም እንዴ ያለችው እንትን ያደረኩት ብቻሽን ማውራት ጀመርሽ እንዴ ወይዘሪት ስንዱ? ቆይ ምንድነው እንደዚህ ያናደደሽ ነገር? ምንም ያናደደኝ ነገር የለም። ዞር በልኝ ከፍቴ። አንቺ ግን የሆነ ችግር አለብሽ። ምንም አላማርሽኝ። ምን ማለት ነው እሱ ደግሞ? አንተ ልጅ ቆይ ምን አድርጌ ነው የምትለኝ? ሳስበው እኔና እናቴ ምንም አልወደድሽኝ ነው። ለዛው ነው ብቻሽን እንደ ውድ ቤት ውስጥ እየሄድሽ የምታወሪው። ግን ደግሞ ለአንድ ቀን እዚህን ያክል መናደድሽ ምንም ሊዋጥልኝ አልቻለም። ይኸውልህ ትሰማኛለህ? ስለአንተም ስለ እናትም ጉዳይ አይደለም። እሺ ደግሞ ስንዱ ትይልኝ ብለህ አይደለም እዚህ ድረስ ጎትታ የመጣው? ስንዱ ትይልኝ? እሺ አየሻት እንበል። ቆይ ምን እንዲፈጠር ነው? ምርጫ ቀስቀሳ መሆን ይሆናል እኮ። እኔ ዳግም ነኝ ላንቺ ተወዳድሬ እብድ። ይኸውልሽ እንደ እድሜሽ ሁኚ እሺ። ደግሞ ነግሬሻለሁ፣ ግልምጫሽን በልክ አድርጊው። ምን አይነት ሆነ በፈጣሪ። ጭራሽ ደግሞ ውድድር ምናምን ትላለች እንደ ከኔ ጋር። መድኃኒቱን ሰጥሻት? አይ አልሰጠዋትም። እንትን እኮ ነው አሁን ታምሽቶ አይደል የተኙት? አሁን አልተነሱም። ለዛ ነው። ይቅርታ ግን አለቃዬ፣ እንደው ድፍረት ካልሆነብኝ እንትን እኮ ነው ማያ በጣም እያመማት ነው እና ከዚህ በላይ ከወሰደች ቶሎ ትሞታለች። ለምን መድኃኒቱን መስጠት አናቆምም? ማቆም የምትችው እኔ እንድታቆሚ ስነግርሽ ብቻና ብቻ ነው። አሁን ያልኩሽ ነገር አድርጊ። አይ እንትን እንዳትሆን ይዘጋው። ምን ለማድረግ እየሞከርሽ ነው? ገልሻለሁ። ተወይ ብያለሁ። ዝም በይ። እስኪ
ተይ ልጅ ተረጋጊ። እኔ እኮ የሰማሁትንና ያየሁትን እንጂ እውነቱን እኮ የሚያውቀው አንድ ፈጣሪ ብቻ ነው። ማለት ቆመሽ እያዳመጥሽ ነበር ማለት ነው? ዳግም ይባላል። እናቱ በሽተኛ ነገር ናት ማለት ቆመሽ እያዳመጥሽ ነበር ማለት ነው? አረ አይደለም። ለምን ብዬ አዳምጥሻለሁ? ምን እየሰራሽ ነው ልሽ ነበር አበጣጤ። እኔም ለማያ ቁርስ ልሰራላን ነበር። ግን ለምን ደነገጥሽ? አትደንግጭ፣ አይዞሽ። አረ አልደነገጥኩም። ምን የሚያስደነግጥ ነገር አለ? ባይሆን ግን ንግግርሽ ትንሽ ደስ አይልም። ማለት ምንም አላማርሽኝም አንቺ ሴትዮ። ቆይ ሲጀመር እኔ እያለሁ አንቺን ለማያማ ምግብ ሰሪ ያደረገሽ ወይስ ማያ በምግብ ተጎድታለች ብሎ ለማቃጠር እንዲመችሽ ነው? ኧረ እኔ አላልኩም። ለምን እልሻለሁ? እኔማ በምን አቅሜ እስከ ዛሬ የሚያሳድግሻት አንቺ ነሽ ተናግረኛለች። የምን ሰው ቤት ገብቶ አጉል ማሽቃበጥ ነው ታዲያ? ሳስበው ግን አሁንም እብደትሽ አለቀቀሽም። አይዞሽ፣ ምንም አታስቢ። በተናገርሽው ነገር ግን ታተከላተቀኝሽ። እኔም ማገዝ ከፈለግሽ አንቺ ምንሽ ያደረቅ ልጅሽን ይዘሽ ከዚህ ቤት ጥፊ። ሁለታችሁም ምንም ደስ አላላችሁ። አይ እሱን እንኳን ማድረግ አንችልም። ያው ለራሴ ቃል ገብቻለሁ ማያ እስከምትድን ድረስ እዚህ ለመቆየት። እስክትድን ነው እስክትሞት? ጥሪ ከብቴ ውጪ። ትንሽ አየር እየተቀበልኩ ጭራሽ ምንም ባልነበረኝ ሰዓት እና ደግሞ ችግሬን እንደ ችግር አይተህ አብረኝ ስለነበርክ በጣም አመሰግናለሁ። እሺ የምር አንተ በጣም ጥሩ ሰው ነህ። ቴስቲ እንደዛ መባል እንኳን ሰው አይደለም። ማንም በሌለኝ ሰዓት ከጎኔ ነበራችሁ። ግን ደግሞ ዳግ ያሏሽ ውስጤ በጣም እየተረበሸ ነው፣ ተጨንቄያለሁ። ይገባኛል ትቱዬ። ይህ ስሜት ያለው አንቺ ጋር ብቻ አይደለም፣ ለእኔም ልቤን ከብዶኛል። አሁን ማድረግ የምችለው ነገር ቢኖር ፈጣሪን እየተማጸንኩ የቀረችኝን 3 ወር ከልጄ ጋር ጥሩ ጊዜ ማሳለፍ። ቆይ ግን 3 ወር ለእናትና ለልጅ እውነት ይበቃል? ትቱዬ ምናልባት አላወቅን ይሆናል እንጂ ከሷ ያነሰ ቀን በህይወት መዝገባችን ላይ ሰፍሮ ይሆናል። ትቱዬ የሰው ልጅ ድንገት ወጥቶ ከሚቀርባት ዓለም 3 ወር ለሰንበት አያንስም። ግን ቢሆንም እግዚአብሔር የፈቀደ ተስፋ እንዳልቆርጥ ቃል ስለገባሁለት ነው እንጂ ማያን ባየኋት ቁጥር ቀን በቀን እየሞትኩኝ ነው። ትቱዬ እስከፈለግሽው ሰዓት ከጎንሽ ነው። መቼም ቢሆን ነው የማልሰለችሽ። ደግሞ አንድ ነገር ልንገርሽ፣ እንደዚህ የተፈተንሽው ምናልባት እግዚአብሔር በብዙ ሊክስሽ ይሆናል። በቃ አሁን ማያን ወስደን ትንሽ እናጫውታት። ትንሽ ምን አዲስ ነገር አለ? አይ ምንም የለም። ያው ግን በትህትና ዙሪያ አዲስ ፍቅረኛ ሳትይዝ አልቀረችም። ያው ግምት ነው። ልጁን ከነናቱ ቤት አምጥታ አስገብታለች። ልጁ ማን ነው? የዚህ ሰፈር ልጅ ነው፣ ዳግም ይባላል። እናቱ በሽተኛ ነገር ናት። አሁን ግን ተሽሏታል ብሎ አመጣት። ግን ተጠንቀቂሽ። ሁሉም አይኖች አንቺ ላይ ናቸው። ኦኬ? ለምታረጋቸው ነገሮች ሁሉ በጣም ጥንቃቄ ያስፈልግሻል። ሁሉ ነገር በእጅ ሊገባ ጥቂት አይቀርም። ያኔ ሁሉም ሰው ከትህትና ጋር እልም ብሎ ይጠፋል። እሺ እኔ የምለው ታዴ የሚባል ልጅ ቤቷ ተቀምጠ ታዴ? አይ እኔ ከነገርኩ ውጪ ማንም ሰው መጥቶ ያውቅም። መልካም ያሽ እንዳልኩሽ በአግባቡ። እሺ
ስንዱ ማነህ? ምንድነው? ምን ይዘጋል? አትናገርም? ሰው አሬ ምን ይገትራል? ታዴ ይባላለሁ። ታዴ? ምንድነው? ምን ማለት? ምንም አልገባኝም። ምንድነው? እባክሽ 5 ደቂቃ ሲኛልሽ ቁጭ ብለን እናውራ። ምንም ማውራው ጉዳይ የለኝም። እመኚኝ፣ ይሄ የምናወራው ጉዳይ ላንቺ የሚጠቅምሽ ነው። ጊዜሽን የምታባክኝበት አይደለም። 10 ደቂቃ ብቻ ስጪኝ። 10 ደቂቃ ይኸው 10 ደቂቃ ብቻ ስጪኝ። ቁጭ ብለን እናውራ። ላንቺ ነው የሚጠቅመው። ግድ የለሽም። እመኚኝ 10 ደቂቃ ብቻ። እና ትህትና ስለሱ ያላትን ፍራቻ ከነገረችን ጊዜ ጀምሮ ስከታተለው ነበር። ሁሉንም ነገር ዋሽቶናል። የሚገርምሽ ነገር እንደሚናገር ሁላ አናቅም ነበር። ታዲያ ከኔ ጋር ምን ያገናኘው? ስለሚሰጥሽ መድኃኒት ማለትም ለማያ ምግብ ላይ የምትጨምሪው መድኃኒት እንደማታቂ ጥርጣሬ ስለገባኝ ነው። ምንም አውቀው ነገር የለም። እባክህ ተወኝ። ግን እነዛ መድኃኒቶች ምን አይነት ጉዳት ሊያስከትሉ እንደሚችሉ ታውቂያለሽ? ምንም አውቀው ነገር የለም። እባክህ ተወኝ። ተቀመጭ ስንዱ። የያዝኩት እኮ ቀልድ አይደለም። የወንድሜ ልጅ በቅርቡ እንደምትሞት እኮ ዶክተሮች ነግረውኛል። እንዲሁም ደምሴ የሚሰጥሽን መድኃኒት ሳምፕል ለፖሊሶች ሰጥቻለሁ። የእውነት አንቺም የሱ ተባባሪ ከሆንሽ አንቺም ከሱ ጋር እስር ቤት መውረድሽ አይቀርም። እኔ እኮ ምንም አውቀው ነገር የለም። አትዋሺ። ከደምሴ ጋር በስልክ ስታወሪ የነበረውን ጠቅላላ እያንዳንዱ ሰምቻለሁ። አሁንም ቢሆን ላስጠነቅቅሽ ነው የመጣሁት። ደምሴም ቢሆን እንደደረስኩበት አውቋል። ታዲያ ከኔ ጋር ምን ያገናኘዋል? እነዚህ መድኃኒቶች ደጋግመሽ በሰጠሻት ቁጥር አንድ ቀን ማያን እናጣታለን። ይሄ ደግሞ አንቺን ያስጠረጥርሻል። ደምሴ ደግሞ በእርግጠኝነት መረጃ ለማጥፋት ሲል አንቺን መግደሉ አይቀርም። ምን? እኔ? አዎ ስንዱ፣ ሁሉንም ነገር ለፖሊሶች ሄደሽ ማትናገሪ ከሆነ አንቺንም ማያንም ነው የምናጣችሁ። እንዴ በፍጹም ይሄን ማድረግም አልችልም። እንዴ አረ እንዴ ይገለኛል። ማያ ብትሞትም እኮ አንቺን መግደሉ አይቀርም። ይቅርታ ታዴ፣ ይሄንን በፍጹም ማድረግ አልችልም። እንዴ ስንዱ እስኪ ተይ ልጅ ተረጋጊ። እኔ እኮ የሰማሁትንና ያየሁትን እንጂ እውነቱን እኮ የሚያውቀው አንድ ፈጣሪ ብቻ ነው። ቆይ እስከ ዛሬ ድረስ እንዴት ነው ያልታየኝ? እንዴት እንደዚህ ተታለልኩኝ? እባክሽ ትህትና ተረጋጊ። ልጅቷንም እኮ እያስጨነቅሻት ነው። ዳግም ያቺ ውሻ ሰራችልኝ። በደንብ አድርጋ ነው የተጫወተችብኝ። እንባይና ሀዘኔን አይታ እንኳን አራራችልኝም። ቆይ እሺ ምን አደረኳት? ለምን? ቆይ የሆነ ጊዜ ማለቴ እኔና አንቺ ተጣላን ጊዜ መንገድ ላይ የሆነ ሰው ስታወራና በወረቀት የተጠቀለለ ነገር ስትቀበለቻት ነው። ያ ማለት እማዬ ስንዱ ስታወራ የሰማች ሰው አንድ ናቸው ማለት ነው። በትክክል ደምሴ ራሱ ነው። እስከ ዛሬ እኮ መናገር እንደማይችልና እንደተጸጸተ ነበር የማውቀው። እሱ ግን በደንብ ነው የተጫወተብኝ። ሰራልኝ። እኔ ጥፋት ነው። ሁሉንም ነገር በጊዜው ነግሬሽ ነው ማያ እዚህ ደረጃ ላይ ባልደረስሽ ነበር። ልጄ ተይኝ እስኪ ተንገበገብኩልሽ እኮ። ማይ አጎቴ ደምሴ መጣሽ እንዴ? ሄሎ ጌታዬ፣ ችግር ተፈጥሯል። የምን ችግር ነው የተፈጠረው? ታዴ ያልከው ሰው በር ላይ አግኝቼው ነበረ። ሁሉንም ነገር እንደሚያውቅና ሁሉም ነገር ደግሞ መልሶ ለፖሊስ እንደሚናገር ነገረኝ።
አረ ከዛም በላይ ከባድ ነው። መድኃኒቱን አግኝቶታል። መድኃኒቱን ደግሞ ለምርመራ ልኮታል። ይሄ የውሻ ልጅ እንደፈራሁት ቀደሜ ማለት ነው። ጌታ አሁን ከዚህ መሄድ ያለብን አለበዛ ተያይዘን ወኔ መውረዳችን ነው። እኔ የምለው ትህትና ሰምታለች? በፍጹም ትህትና የምታውቅ አይመስለኝም። ግን ትህትና ካወቀች መጥፋቴ ነው። ስለዚህ እሷ ሳታውቅ ቶሎ ብዬ ልብሴን ይዤ ከዛ ቤት መውጣት አለብኝ። እሺ በቃ ይኸውልሽ፣ አንቺ ተረጋጊ። እኔ ሁሉንም ነገር አስተካክላለሁ። አንተ ምን ሆነ ነው? ቀስ ብላ አገባም እንዴ? ኧረ እባክህ። እሺ ወንድም አለ የኔን ድምፅ መስማት ይሄን ያህል እንዳጓጓ ለምን አልነገርከኝ? በመጨረሻም ለ2 ዓመት ሙሉ አጥልቀው የነበረ የማስመሰል ጭንብል ሊወልቅ ነው። አፈም ሊፈታ ነው። በትክክል ወንድሜን ካስደስተው ለምን አላደርገው? ምን ዋጋ አለው? በተቃራኒው እኔ ስደሰት አንተ ደስ አይልም። አንተን የሚያስደስት ምንድን ነው? የትህትና መጥፋት፣ የማያ ሞት ወይስ ሀብቱ ማውረስ? ከዚህ በላይ ምን የሚያስደስተኝ ነገር አለ? ከዚህ በላይ ምን ያስደስተኝ? ግን ምን ዋጋ አለው? አንተ የኔን ደስታ ለማክሰም ረዥም መንገድ ትጓዝ ነበር። የባስ ብሎ አሽከሬን አቅጣጫዋን ለማሳት ረዥም መንገድ ተጉዛል። እሱ ልጠይቀኝ እንደመጣ ቀድሞንም ገብቶኛል። አሁን የጀመርከውን ክስ እንድታቆሙ እፈልጋለሁ። አይ የምትል ከሆነ ግን እመነኝ፣ ይህ ኃይለኝነቴ ለአንተም ቢሆን የሚመለስ አይደለም። ይህን ነገር ደግሞ ታውቀዋለህ። እንግዲያውስ ያንን ማድረግ ስለማልችል መግደል ከፈለግ ከዚህ የተሻለ ጊዜ የለ። ትሰማኛለህ? እኔ ይኸውልህ ከዚህ በኋላ ለቀልድ ምንም አይነት ጊዜ የለኝም። እሺ ምንም የማደርገው ነገር የለም። ከፈለግ ግደለኝ። ለዛሽ ምስኪን ልጅ ደግሞ በእናትህ የማይቆጭ ገለሃለሁ። ጠርጊ ነው ምግል ማደርገው እንዳይመስል ጽኑ ማድረግ ገደልኩት። ምንድን ነው ማድረገው? አንቺ ማትረቢ ቆይ ትንሽ አላሳዝንሽም? ትንሽ እንኳን አትራሪልኝም? እንዴት ነው አይደል የቀረብኩሽ? ጭራሽ አንበይ አይተሽ እንኳን ትንሽ አትራሪልኝም? ምን አደረኩሽ? እኔ ምንም የሚያገባኝ ጉዳይ የለም። ራሴን ያተረፍኩት እና ማያ ምን ታርግሽ? እቺ ህፃን ምን ታርግ? ትሰሚኛለሽ? በጣም ጨካኝና አማትራቢ ሴት ነሽ። እሺ አትራሪም። ስታስጠላ። ይኸውልሽ እኔ የማውቀው ጉዳይ የለም። እዚህ ነገር ውስጥ አታስገቢኝ። ልብሴን ይዤ መውጣት ብቻ ነው የምፈልገው። ኧረ እባክሽ ወዴት አባሽ ነው የምትወጪው? ከዛ አረመኔ ከሆነ ሰውዬ ጋር ልጄን ተባብረሽ ከገደልሽ በኋላ ከዚህ ቤት በሰላም ትወጪልሻል እንዴ? ጉዳዩ ሁለታችሁ ነው። እዚህ ውስጥ የሚያገባኝ ነገር የለም። ተው ብዬው ነበረ። ካላደረግሽ ገልሻለሁ አለኝ። እኔ ደግሞ መኖር ስለምፈልግ አደረግኩት። በቃ እና ታዲያ የኔ ልጅ ምን ታደርግሽ? የኔ ልጅ ምን ታደርግሽ? የኔ ልጅ ምን እኔ መኖር እፈልጋለሁ እኮ ማያ ወንድሜን ገደልኩት።
ወንድም የገደልኩት ወይ አይ በፍጹም እስር ቤት ማግባት የለብኝም። በፍጹም ቀሪ ዕድሜዬንም እስር ቤት ማሳለፍ አልፈልግም። የልቧ ሞልቶላት እንደፈለገች እየፈነጨች ስትኖርማ ማየት አልችልም። እገላታለሁ። ትህትናስ ማያ ሞተች? ያሰበው ተሳክቷል። ስለዚህ ከዚህ ቶሎ እናምልጥ። ማያ ሞተች? ማያን ሂጂና ሰላም በያት። ትሰሚኛለሽ? ከዚህ በኋላ ዳግም አንቺን ላይሽ አልፈልግም። በቃ ግንባርሽን ወፊት አደርግልሻለሁ። ተግባባን? ይኸውልሽ እገልሻለሁ። ስንድ እገልሻለሁ። ተወኝ ብያለሁ። ዝም በይ ዝም በይ። ጌም ኦቨር። አንቺም ወደማትመለሽበት እኔም ወደማልመለስበት ሄዳለሁ። ያገኘኸውን ለሙቀት የሚሆን ነገር አምጣላት። እሺ በቃ እንደዚህ ግብሻ ልትችላል። ተመስገን አምላኬ፣ ሁሉም ነገር አበቃ። ደምሴ ሊነጥቀኝ የነበረውን የልጄን ሕይወት ራሱ በእጁ ሰጠኝ። ደምሴ ራሱን በማጥፋቱ ለልጄ የሚሆን ልብ በረከተላት። አሁን ማያዬም ፍጹም ጤናማ ናት። ተስፋ ለመቁረጤ ልጄን አዳናት። ለካ እግዚአብሔር በብዙ የሚባርክ አምላክም ነው። አሁን ደስተኛ ቤተሰብ አለኝ። ስንድም ላደረገችው ነገር ቅጣት አግኝታለች። በደረሰባት ጉዳት ግማሽ አካሏ ማንቀሳቀስ እንዳትችል ሆናለች። አንተን ለእኔ የሰጠኝ አምላክ የተመሰገነ ነው።
ዳግም ስለሁሉም ነገር አመሰግናለሁ። አይተስይ ሁሉንም ነገር ያደረኩት እኮ አንቺ መልካምነት አይቼ በጭራሽ ምስጋና ይገባል። ታውቃለህ የመጀመሪያ ጊዜ ስንገናኝ ፈንክቼ እንደነበር ሳስብ ራሱ በጣም ነው የምጸጸተው። ብቻ አጋጣሚ ማገናኘው የሞተን ሰው ብቻ ነው። እንኳንም አገኘሁህ፣ እንኳንም አወቅኩ። በቃ ምን ነው የቀረ ነገር አለ እንዴ? አረ የለም። ሆሆ ደግሞ ልፈነክቺ ነው? እሰይ እሺ የኔ ቆንጆ ስታኮርፊ ደግሞ እንዴት አባቱ እንደምታምር የኔ መልአክ። እውነቱን ልንገርሽ ትዬ አፍቅሬሻለሁ፣ ግን ደግሞ ለሁለታ ምላሽ ብቻ ስትይ ከኔ ጋር ልትሆኚ አልፈልግም። ዳግም አንተ በጣም ልዩ ሰው ነህ። ያው መጀመሪያም ጥያቄው ካንተ መጣ ብዬ ነው እንጂ አንተን አለማፍቀር አይቻልም። ደምስ የራሱን ስቶ ባየው ሰዓት ነው እንደ ሞተ ተሰልፎ ጥሎት ወጣ። አሁን ደስተኛ ቤተሰብ ነው። እናም ፈጣሪ ነው
እናት ምን ሆነሽ ነው? እናት ደህና ነሽ? እባክሽን ቀና ብለሽ አውሪኝ። መረዳሽ ነገር ካለ። አመሰግናለሁ፣ ግን ደግሞ የማንም እርዳታ አያስፈልገኝም። የኔ እህት እባክሽ ተረጋጊ። እኔ አንቺን አላቅሽም፣ ግን ደግሞ ያለሽበት ስሜት ልክ አይደለም። እኔ ልረዳሽ እችላለሁ። አትሰማኝም እንዴ? እኔ ማንንም ሊረዳኝ አይችልም። በቃ የማንንም እርዳታ አልፈልግም። ሲጀመር አታውቀኝም አይደል እንዴ? የማታውቀውን ሰው ለመርዳት ምን አነሳሳል? ሰው መሆኔ ያነሳሳኛል። ይሄ እኮ ጥያቄ ሊፈጥርብሽ አይገባም። ይኸውልኝ እንዴ፣ ልትረዳኝ ስለሞከርክ በጣም አድርጌ አመሰግናለሁ። ግን ደግሞ እኔ የማንም እርዳታ የሚያስፈልጋት ሴት አይደለሁም እንዴ። በቃ እንደማንኛውም ሰው እዚህ ተቀመጥኩኝ እንዴ። ምን አዲስ ነገር አለው? እኔ ግን በጭራሽ እዚህ ቦታ ደህና ሆነሽ እንዳልተገኘሽ ነው የምረዳው። ታዲያ ምን ይገርማል? ሁሉም ሰው እኮ የራሱ የሆነ ጥያቄዎች አሉት። በጣም አሪፍ። ስለዚህ አሁን እየተግባባን ነው ማለት ነው። እዚህ የተገኘሽ የሆነ ችግር ውስጥ ነሽ ነው አይደል? አንተ ቆይ ለምን አትሆኝም? ወይስ ተልከህ ነው? ቆይ ማን ይላከህ እንዴ? የኔ እህት ተረጋጊ። እኔ ማንም አላከኝም። ይኸውልሽ ሁኔታሽ ደስ ስላላለኝ ልረዳሽ ብቻ ነው የቀረብኩሽ። እኔ ደግሞ ያንተ እርዳታ አያስፈልገኝም። እባክህ በቃ ሂድልኝ። እሺ በጣም ጥሩ። እንደዛ ከሆነ እንግዲህ እዚሁ አብረን እናመሻለን ማለት ነው። ምን እያልክ ነው? ያማህል እንዴ አንተ? አያመኝም። የማደርገውን ነገር ነው የነገርኩሽ። ሲጀመር አንተ ነው እዚህ እንደማመሽ በምን አወቅ እንዴ? ነገርኩሽ እኮ ሁኔታሽ ምንም ልክ አይደለም። ይኸውልሽ እሱን ተይና እንድረዳሽ ፍቀጂልኝ። ነገርኩህ እኮ እኔን ማንም ሊረዳኝ አይችልም። በቃ እባክህ አታስጨንቀኝ፣ ሂድልኝ። በጣም ጥሩ። ይኸውልሽ አሁን ጥሩ ሁኔታ ላይ ሁኚ አትሁኚ እንግዲህ እዚህ ውለን አብረን የምናየው ይሆናል። የኔ ወንድም ግን ጤነኛ ነህ? አዎ በጣም ጤነኛ ነኝ። እንደውም እንደ ዛሬ ጤነኛ ሆኜ አላውቅም። ቻዩ እንግዲህ ጭራሽ አሰብኩ ስላየሁ አንዴ በድንገት ወቸው ጉድ ምን ልዩ አረገ ከፍጥረት ብታምነኝ ተመኘሁክና በልቤ ባዋይ ታዲያ ምን አለበት የልቤን እንደ ንጋት ጀንበር ፈገግ ያለው ፊቴ ብዙ ኮከቦችን የመሰሉ አይኖችን አትኩሬ ባያቸው ባትኩረው ያሉኛል ምርኮኛህ እንድሆንበት የልቤን እንደ ንጋት ጀንበር ፈገግ ያለው ፊቴ ብዙ ኮከቦችን የመሰሉ አይኖችን አትኩሬ ባያቸው ባትኩረው ያሉኛል ምርኮኛህ እንድሆን ነጋላት አይንጋ እንዴ ለሷሲ አረ እንደውንስ ለምጄዋለሁ። አረ ጎረቤት ሩት፣ አንቺ ሩት ደግሞ ማሰማስ ነገር ጆሮዋ ላይ ይሄን ነገር ታደርጋለች፣ ከዛ ትጫዋለች። ጎረቤት ብኮን ሩት፣ አንቺ ሩት መጣሁት እንደ ንጋት ጀንበር ፈገግ ያለው ፊት ብዙ ኮከቦችን የመሰሉ አይኖች አትኩሬ ባያቸው አትኩረው ያዩኛል ምርኮኛህ እንድሆን እንደ ንጋት ጀንበር ፈገግ ያለው ፊት ብዙ ኮከቦችን የመሰሉ አይኖች አትኩሬ ባያቸው አትኩረው ማሚ ድረስ ማሚ ደግሞ ትንሽ እንኳን ታስቢልኝ አላሳዝንሽም? እንዴት ታስደነግጭኛለሽ? ምን መደንገጥ ላንቺ ብርቅሽ ነው እንዴ? ለምደሽ የለ ወይ ማሚ ግን በጣም ክፉ የሆንሽ ነው። ይልቅ ይሄን በጠዋት እየተነሳሽ የጆሮሽን ታምቡር የምታደሚው ነገር አቁሚ።
ማሚ ደግሞ እቃሽን ጀመርሽ እንዴ? መች ነው ደግሞ የጆሮ ታምቡር የፈነዳው? ይኸውልሽ በዚሁ ከቀጠልሽ የጆሮ ታምቡርሽ ብቻ አንቺ ራስ ትፈነጃለሽ። ጠላቴፍ እንድትይበል ለሆነሽ ነው። ይልቁንስ ወሬውን ትተሽ ወንድምሽን ቀስቅሽ፣ ቁርስ ደርሷል። ኦኬ ማም፣ ቁርስ ግን ምን ሰርተሽ ነው? እህል ማለቴ ምግብ። አንቺ ምን ሲሆን ምን የቀረብልሽ መብላት እንጂ ምንድን ነው የምትጠይቂው? ኦኬ በይ በቃ እኔ ረቦኛል። ቶሎ ቀስቅሽውና ኑ እንብላ። እሺ መጣሁ፣ ቀስቅሽ። ወንድሜ ተነስተ ብለሃል፣ ቁርስ ቀርቧል። ወንድሜ ወንድሜ፣ አንተ ደግሞ በዚህ ጠዋት የት ሄደህ? ማሚ ማሚ ማም ማም፣ ጎንሽ አይደል እንደ ያለሁት? ምንድን ነው የሚያስጨውሽ? ልጅሽ የለም እንዴ? በጠዋት የት ሄደ? እሺ መሄዱንስ ሂድ፣ ሳይነግረኝ ወዴት ሄደ? እኔ ምን አውቄ ማም? ወይ ደውይለታ። ስልኬን ከቤት ላይ ታቀብ። ቆይ እንዲሁ አንቺ ደውይለት። እሺ እኔ ደውልለታለሁ። እባክሽን እኔ እህት አታስቸግሪ። ይኸው በአንቺ ምክንያት ከቤት ቤት ጣለሁ። እሺ በእኝና እንሂድ። ተነሽ። ሰምተሽኛል። ተነሽ፣ አሁን እንሂድ። እባክህ ተወኝ። እባክሽን ተነሽ። እንደዚህ እየለመንኩሽ አልከብድሽም? እሺ ግን ወዴት ነው የምንሄደው? እሱን ቁርስ እየበላን እንወስናለን። አሁን ተነሽ፣ በቃ እንሂድ። ተነሽ ተነሽ። አይዞሽ፣ ቀስ በይ። የእውነት ማሚ በጣም ቆንጆ ምግብ ነው ያበላሽኝ። ወንድም ያመለጠው እንዴ? ልጄማ እኛ የበላነውን ይበላል። ስለዚህ ማስቀርችለታለሁ፣ ሲመጣ ይበላል። ማም ግን እኮ አንቺ በጣም ታዳያለሽ። እንዴት ገብቶሻል? እባክሽ ቢቢ፣ አንቺ እኔ ብዙም አላስፈለገኝም። አቦሽ እኔ ብዙም አላስፈለገኝም። አንቺ በደንብ ነሽ። እና ካልበላህ እኔ ስበላ ቁጭ ብለህ ልትታዘበኝ ነው? ኧረ በጭራሽ እንደዛ አይደለም። ወይ ልነሳልሽ እንዴ በነፃነት እንድትበይ? አይ አልመሰለኝም፣ ግን ደግሞ ያው በጣም ርቦኝ ስለነበረ ባበላል እንዳትታዘበኝ ማለቴ እኔ አጠገብሽ ቁጭ ብዬ መብላት ከነበረሽ ብዬ ነው። በጣም አመሰግናለሁ። ኧረ ቀለል አድርጊው። እሺ አሁን በደንብ እየተግባባን ይመስለኛል። በጣም ግን ደረቅ ነህ። ብቻዬን ልትተወኝ አልቻልኩም። ነገርኩሽ እኮ በጣም የምወዳት ታናሽ እህት አለችኝ እና እንደዛ ሆነሽ ደግሞ እያየሁሽ ማለፍ አልቻልኩም ነበር። ቢንጅ ምን ይጨምርልሽ? በጣም የጠገብኩት አመሰግናለሁ። የእውነት ምን ማለት እንዳለብኝ አላውቅም። ኧረ ቀለል አድርጊው። ቤተክርስቲያን መሄድ እንደዚህ ያቆያል እንዴ? በዛ ላይ ደግሞ ዛሬ ስራ እንደማይገባ ነግሮኛል። ማም ደግሞ በቃ ልጁ እንደ ህፃን ነው እንደምታይ። ይሄ ልጅ ከስራ የተለየ ሌላ ጉዳይ ነው ማለት ነው? ምን አይነት ጉዳይ? ቆይ ማም ግን በዚህ ሁኔታሽ ድንገት ቢያገባ ምን ልትሆኚ ነው? አየኔ ልጅ እሱማ ለማናችሁም እኮ አይቀርም። ወይ ማም፣ እኔ ግን በጭራሽ አንቺን ትቼ አላገባም። ወገኛ፣ እንዲሁም ባንቺ ባልባሰ ባንቺ ነው ደግሞ የሚብሰው። ኧረ ነው ተረቱም ሴት የወለደ አይደለም የሚባለው።
ስላደረክልኝ ነገር አመሰግናለሁ። እባክሽ ምንም ምስጋና አይገባም እኮ ለአንቺ የተለየ ነገር አላደረኩም። ቀለል አድርጊው። እሺ በቃ እኔ ልሂድ። ወዴት? የሆነ ማረፊያ ቦታ አላጣም። በድጋሚ ግን አመሰግናለሁ። ቻው። ይኸውልሽ ከኔ ጋር አብረሽ ትሄጃለሽ። እሺ ይኸውልሽ ምን እንደሆነሽ ምን እንዳጋጠመሽ ምንም የነገርሽኝ ነገር የለም። በቃ ቤት ሄደን ተረጋጊና ተረጋግተሽ ታወሪኛለሽ ያለውን ነገር እኔ በደንብ እረዳሻለሁ። እሺ ምንም መጨነቅ አይገባሽም። እሺ ምን መሰለክ፣ ይኸውልሽ ተረጋጊ። አንቺ ችግር ውስጥ ነሽ። እንደ ሴት ደግሞ ምን ሊያሳስብሽ እንደሚችል ይገባኛል። እሺ ይኸው እኔ ከእናትና ከእህቴ ጋር ነው የምኖረው። ስለዚህ ምንም ሊያሳስብሽ አይገባም። ወደ ቤት ሄደን ያለውን ነገር እናወራለን። በቃ እኔም እረዳሻለሁ። ከዛ ነገሮችን እናስተካክላለን። እሺ እሺ እናት ናኒ እረፊ። ሰዎች አንቺን ምን ያህል እንደጎዱሽ እያወቅሽ ይሄን አታድርጊ። የት ታውቂዋለሽ? ማታውቂውን ሰው እንዴት ነው ተከትለሽ የምትሄጂው? በጭራሽ ይሄን ማድረግ የለብሽ። አመሰግናለሁ፣ ግን በቃ መሄድ አለብኝ። እንዴ ቆይ እንጂ ምን እየሆንሽ ነው? ተረጅኝ እንጂ እኔ እኮ ልጎዳሽ የምችል ሰው አይደለሁም። የምሬ ነው። እኔ ላግዝሽ ብቻ ነው የምፈልገው፣ ላግዝሽ። ናኒ ቆይ አስቢ። የት ለመሄድ ነው መሄጃ እንዳለው ሰው የምትሮጪው? ያለሽ አማራጭ እሱ ነው፣ እንዳያመልጥሽ። ሲታይ ደግሞ ክፉ ሰው አይመስልም። እየጠበኩሽ ነው። እሺ መሄድ እንችላለን። ከዛ በፊት ግን ምን? አላዛር እባላለሁ። ናኒ አሁን መሄድ እንችላለን። ነይ ነይ ነይ። ግን ምን ማለቴ ቤተሰቦች ድንገት እንዳትጨርሽ። ይኸውልሽ ቤተሰቦች እንደኔ ቀለል ያሉና ሰው ወዳድ ናቸው። እሺ በጭራሽ ሊያሳስብሽ አይገባም። አሁን ነው ወደ ውስጥ ነይ ግቢ። ነይ አትፍሪ፣ ችግር የለውም። አላዝን ግልጹን ልንገርህ ወኔ አጥቼ አይደለም የታማሁብህ ከንቱ ቢለፈልፍ ተናግሮ ነጋሪ የወደድ አይደለም የጠላው አይደለሁም ደና ይህን ቤታችን ደንጋማ ጎኔን ባንቺ አዩብኝና አይደለሁም ደና ደንጋማ ጎኔን ባንቺ አዩብኝና ሩት ጀግና አንቺ ሩት ወይ ማሚ ጠራሽ? በሬት እንኳን ኮኮ ልጅ ክፈች። ጠራሽ እንዴ ትላለች እንዴ?